የሚገርምህ ጀርመን ዜግነት ለማግኘት አመታት መጠበቅ ብቻ አይደለም በጣም የረሳውት ከባድ ነገር ኬዝ ተሰራለህ ያ ኬዝ አባቴ ተገሎ እንደዚህ አርጌ በጥይት እንደዚህ ብለውኝ የፖለቲካ ኬዝ እንጂ የኢኮኖሚ ኬዝ አይቀበሉም የፈለገ ተቸግሬ ብትል አይቀበሉም ስለዚህ አንተ የፊቶችህን መረጃ ሰብስበ በዚህ ነው የምትሰራ ትቆምራል እንደዚህ አርጌ እንደዚህ አምልጬ እንደዚህ ሆኜ ኤርትራዊ ነኝ ደግሞ ይላል ብዙ ሰው ገብቷል እና የኔ ራሱ አላህ ይቅር ይበለን አስመራ ነው ትውልድ ያልኩት ቢያንስ ካጠጋጋውት ብዬ ለምን ሙሉ ኤርትራዊ ካልኩኝ በዓላት ይጠይቁሃል ኤርትራ በዓላት ወንዞችን ይጠይቁሃል የሚገርም ነው ኤርትራዊ ለመሆነ ቤትህን ያንኳኳሉ ይሄን ታምናለህ ቤትህን አዲስ አበባ ቤትህን ያንኳኳሉ የአዲስ አበባ ልጅ ነኝ ካልክ በኤምባሲ በኩል መጥቶ በዚህ ባላቸው ወኪል በኩል መጥተው እንደዚህ ብለው እንትን ይሉሃል ያጣራሉ ስላንተ ማንነት እውነታ ፖለቲካ ኬዝ እንዳለብህ እንደሌለብህ እና ታርጋ ቁጥር 1 ታርጋ ምንድነው ኮድ 1 ኮድ 2 ኮድ 3 የመንግስት ኮድ 4 እንደዚህ ተጠየቃለህ በጣም ብዙ ነገር ነው የምትጠየቀው ያንን ሳይኮ የሚያነቡ ሰዎች አንተን ሁኔታን አይተው ዋሸ አልዋሸ የሚሉ ሰዎች ይቀመጣሉ እንደ ፍርድ ቤት ነው እኮ አቀማመጡ ራሱ ገና ያስደነግጣል እዛ ጋር 3 ሰው እዚህ ጋር እንደዚህ እዚህ ጋር ድምጽ መቅጃ ካሜራ ምናምን ከዛ ጋር የሚጠጡ የተለያዩ ነገሮች ይሰጡሃል ያው አሁንም ነው በቃ ላብ ነው የሚፈስ እንደዛ ሆኖ ራሱ አታገኝም ሪጀክት ይመጣብሃል ውጣ ወደ ጣሊያን ተመለስ የሚል ከዛ ቸርች ትገባለህ አዎ ቸርች በነገራችን ላይ እኛ ሀገር በጣም ይገርመኛል ቸርች ሲባል ቤተክርስቲያን የሚመስለው ሰው አለ አውሮፓ ቸርች ማለት ቤተክርስቲያን ማለት አይደለም ጣሊያን ባየውት ጀርመን ፈረንሳይም ጫፉን አይቻለው ቢያንስ ቤተክርስቲያን እንኳን እዛ አላየውም እና ይሄን ሁሉ ጊዜ ቸርች በር ላይ ቁጭ ብለን ዋይፋይ ስንቀጠቅጥ ነው የምንውለው አንድ አይከፈትም የሚከፈተው መች ነው ሰርግ ሲኖር ለመጠጣት እየጠጡ ጨፍረው የእምነት ምናምን አንድ ነገር አታይም መስቀል አለው አናቱ ላይ ግን ዝግ ነው አይከፈትም በቃ እምነት የላቸው ማስለን አውሮፓ ክርስቲያን ነው ብትለኝ አልቀበልህም ለምን ያየውት ነገር ነው እና ቸርች ይባላል ክላስ ነው የሆነ ግቢ ላይ ነው የምትገባ በቸርች አስተዳደር ስር ስለሆነ ነው ትገባለህ እዛ ፖሊስ አይገባም አየህ ሪጀክት መጥቶብህ ቀን ቀጠሮህ ካለፈ ውጣ ትባለ ፖሊስ ያስወጣሃል ወደ ጣሊያን ስለዚህ እንዳያስወጣ ቸርች መግባት ስለማይችል እዛ ግቢ እዛ ትገባና ቀጠሮህ እስኪያልፍ ተጠብቃለህ ከዛ እንደገና ወደ ካምፕ ትመለሳለህ እንደገና ደግሞ ቆይቶ ሪጀክት ይመጣብሃል እንዲህ ያልክ እየተሰቃየህ አመታትን መፍጀት ነው አላኩልን እንደማንኛውም ሀበሻ መመለስ አለብኝ ቢወሰንኩኝ ፓስፖርት ማረጋገጫ ኢትዮጵያዊነትን ማረጋገጫ ፓስፖርት ሊቢያ ጠፍቶ ነበር ማለት እስር ቤት ላይ ማለት ነውና ፓስፖርት ከኢትዮጵያ አስላኩኝ በኢሞ ኮፒ ፍራንክፈርት አይደለም ፍራንክፈርት በርሊን ዋና ከተማው ነው ከሁለት አንድ አሉኝ ቆንጽላ ጽፈት ቤት አለ ፍራንክፈርት ላይ ብለውኝ በርሊን ይርቀኛልና ፍራንክፈርት ሂጄ ኢትዮጵያዊ ነህ የሚል ማረጋገጫ ሰጡኝ ፓስፖርት ቁጥሬን አይተው ማለት ነው ሰጡኝ ያንን ሂጄ ላይወይም ዋና እንትን ሰጠሁኝ ኢትዮጵያን መልሳለን አሉ ቀጠሮ ሰጡኝ በቲኬት ያው እንዳልኩ ለሊቱን ሙሉ የፈጀ ፈጅር ነው እዚህ የገባ ነው እዛ 11 ሰዓት ነው 12 ሰዓት ምን ያክል ስደተኛ ተመለሰ ካንተ ጋር ምን ያክል ስደተኛ ከኔ ጋር ወደ 5-6 አካባቢ ሰው ተመልሷል ተስፋ ቆርጠው ነው በቃ እነሱም ከዚህ በኋላ ጀርመን አያስፈልግም አውሮፓ በነገራችን ላይ